ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትወልቅ በልጣ ከኛው ጋር አብራ ትደግ ሚገባትን አትጣ ግብር የሀገር ክብር ግብር ለዜጎች ክብር ግብር የሀገር ክብር ገቢ ለአንድ ሀገር እድገት ጉልህ ሚና እንዳለው ይታመናል። ይህንን በማመን የገቢ ምንጮችን ለይቶ በመሰብሰብ በየደረጃው የሚነሱ የልማትና መልካም አስተዳደር ጥያቄዎችን ምላሽ ለመስጠት ባለድርሻ አካላት ትኩረት በማድረግ ሊሰሩ ይገባል። በዛሬው ፕሮግራማችን የከፋ ዞን ገቢዎች መምሪያ የ2016 ዓመተ ምህረት የመጀመሪያ ግማሽ ዓመት እቅድ አፈጻጸም ላይ ከወረዳዎችና ከከተማ አስተዳደር ኃላፊዎችና የሥራ ሂደት አስተባባሪዎች ጋር ምክክር መድረክ በቦንጋ ከተማ ያካሄደ ሲሆን እኛም በእለቱ የነበረውን ውይይት ይዘን ቀርበናል። አብራችሁኑ ነው። ለሁሉም የምትመች እንድትወልቅ በልጣ ከኛው ጋር አብራ ትደግ ሚገባትን አትጣ የቴክኖሎጂ አጠቃቀም ላይ የኛ መዋቅር በትኩረት መስራት መቻል አለበት። እንደ ከተማችንም የሚቀሩ ነገሮች አሉ። ቦንጋ ከተማ ላይ የሚቀሩ ነገሮች አሉ። ቴክኖሎጂ አካባቢ ላይ የሥራ ሂደት አስተባባሪ ባንክ ላይ በመግባቱ ምክንያት አንዳንድ የተንጠባጠቡ ያሉ ነገሮች አሉ። እነሱን ቀጣይ ላይ ዛም አካባቢ መሰየም ያለበትን አካላት በተገቢው መንገድ ሰይመን እዛ አካባቢ ያሉ ከዚህ ቀደም የተሻሉ ስራዎች ነበሩ እነሱን ማስቀጠል በሚቻልበት ሁኔታ ላይ በትኩረት እንሄዳለን። በነገራችን ላይ ኦዲት በሲስተም ነው ቦንጋ ከተማ ላይ የሚሰራው። በጣም የተበላሸ ሂደቱን ጠብቆ ያልመጡ ፋይሎች ካልሆኑ በቀር አብዛኞቹ በሲስተም ነው የሚሰሩት። ቅሬታም በሲስተም ነው አብዛኛው የምንሰራው። ከዚህ አንፃር የሚቀሩ ነገሮች አሉ። ከዚህ በኋላ የምንሄደው ወደ ቴክኖሎጂ አጠቃቀም ስለሆነ የግብር ስርዓቱ በአጠቃላይ ወደ ቴክኖሎጂ ሊጠቃለል የሚችልበት ሁኔታ ስላለ በተገቢው መንገድ የኦዲት ላይና እንደዚሁም ቅሬታ ላይ አጠቃላይ ያሉ የታክስ ስርዓቶች በቴክኖሎጂ እንዲመሩ ከማድረግ አንፃር በተገቢው መንገድ የምንሄድበት ሁኔታ ነው የሚኖረው። የዘንድሮ የአመራዋ ግብር ውሳኔ ያው ባለሙያ ሚዛን ሄዶ ሰልጥነው 2 ባለሙያዎች መጥተዋል። ጥሩ ነገር ነው የተደረገው። ከዚህ በፊት ብዙ ነገሮች የምንቸገራቸውን ነገሮችን ለኛ ነው ያቀለለልን። እዛ ላይ የተቸገርነው በመሃል ቲን ነምበር የሌላቸው ነጋዴዎች ገጥሞን ምን ማድረግ አለብን የሚል ነገር እንደገና ወደ ማኑዋል የገባንበት ነገር ነበረ። ከኋላ ከዞን በተሰጠን አቅጣጫ ደግሞ ያስተካከልንበት ሁኔታ ነው ያለውና እነዚህ ነገሮች እለት እለት ድጋፉ ተጠናክሮ ቴክኖሎጂ ውስጥ ሁሉንም የነጋዴንም መረጃ ስራውንም ወደ ሲስተም ብናስገባ ጥሩ ነው የሚል ነገር ነው ያለን። እዛ ላይ ምንድነው የክህሎት ጋፕ ነው ትልቁ ችግር እየሆነ ያለው። ይህንን ያወቀው ላላወቀው የማስተማርና የማሰልጠን ነገሮች ቢደረጉ ጥሩ ነው የሚል ነገር ነው ያለኝ። የባለድርሻ አካላት ሚና ቀላል ስላልሆነ ይህንን ተግባራትን ለባለድርሻው እያስረዱ እያጋሩ ከመምራት አንጻር ያው የተጀመሩ ነገሮች አሉ። አሁንም ቢሆን ማጠናከር የሚያስፈልጉ ነገሮች አሉ። የማዘጋጃ ገቢን ለመሰብሰብ ከማዘጋጃ ጋር መቀናጀት ያስፈልገናል። ከከተማ ልማት ጋር መቀናጀት ያስፈልገናል። በዛ ልክም ስንቀናጅ የምናያቸው ውጤቶችም አሉ። መደበኛ ገቢን ለመሰብሰብ ከተለያዩ ተቋማት ጋር መቀናጀት የሚያስፈልጉ ነገሮች አሉ። ከንግድና ኢንዱስትሪ ጋር መቀናጀት የግድ ነው የሚሆነው። ከጤና ተቋማት ከትምህርት ተቋማት ጋር ስንቀናጅ ያው የምናመጣው ውጤት ቀላል አይደለምና እነኚህን ደግሞ እንደ ተቋም አጋር እየፈጠሩ ከመሄድ አንጻር ያው ትልቅ ድርሻ እንዳለን ያው እንገነዘባለን የሚል ነገር ነውና ያለኝ። ከዛ ውጭ ከዚህ ከቴክኖሎጂ አጠቃቀም ጋር በተመለከተ ያው አሁን ባለንበት ዘመን ያው ሁሉም ነገር ወደ ቴክኖሎጂ መጠቀም የግድ ያደረጋቸው ነገሮች አሉ። ከዚህ ጋር ስናደርግ ቴክኖሎጂን እንደመጣ ከመቀበል አንጻር ያው ብዙ ከነጋዴው ማህበረሰብ የምታዩ ክፍተቶች አሉ። ያው አንድም ከስጋት አንጻር አንድም ያው ከኪሎት ከትምህርት አንጻር የሚፈጠሩ ያው ቻሌንጆች አሉ። ቶሎ ያለመቀበል አዝማሚያዎች አሉ። እነኚህ ነገሮች ያው የሚሰበሩት በግንዛቤ ነው። ቴክኖሎጂ መጠቀም ግብርን ለማዘመን ለግብር ከፋዩም ምንም አይነት ተጽዕኖ እንደማይፈጥር ማስረዳቱ ማስተማሩ ያው ሰፊ ጊዜ የሚወስድ ነገር ነው ያለው።
እንግዲህ ባለፈው የሽያጭ መዝገባ ማሽን ለማስገዛት ስንገባ ብዙ ስጋት የፈጠረባቸው ነጋዴዎች አሉ። ንግድ ድርጅታችን እናቆማለን፣ ንግዳችን ዘግተን እንወጣለን እስከ ማለት ድረስ የመጡ ነጋዴዎች አሉ ማመልከቻ ይዘው። ይሄን ያው በግንዛቤ ቁጭ ብሎ በማናገር በመመካከር የፈተናቸው ነገሮች አሉ። ከዛ ጋር ተያይዘው ያው ካቀድናቸው ያው 10 ነበረ ማሽን መግዛት አቅድ ነው 7 ማሽኖችን ያው ገዝተናል፣ አሳክተናል። አሁንም ቢሆን ያው የሚቀሩ ነገሮች አሉ። እውነት አሁን 7 ማሽኖች ሂዶ በአግባቡ ስራ እየሰሩ አይደለም የሚለው ነገር ስንገመግም ገና የሚቀሩ ነገሮች አሉ። እዛ ላይ የባለሙያ ድጋፍ የሚያስፈልጉ ነገሮች አሉና እያንዳንዱ ነጋዴው ላይ ያው ሱቅ ላይ ያለውን አይተሞችን ማሽኑ ላይ ኢንኮድ ከማድረግ አንጻር ዘድ ሪፖርት እንዴት እንደሚወጣ ያው ከማሰልጠን ከማሳየት አንጻር ያው የሚቀሩ ነገሮችም አሉ። ነጋዴዎቻችንም ያው የሚጠይቁት ነገርም ስላለ ያው እዛ ላይ አሁንም ቢሆን ያው ድጋፍና ክትትል የሚያስፈልግበት ሂደት ነው የሚኖረው የሚል ነገር ለመጨመር ነው። የሲስተም መቆራረጥ አለ። በሲስተም ኦዲት ከማድረግ አንጻር ሌሎችን ነገር ከቴክኖሎጂ ጋር አስደግፎ ከመሄድ አንጻር የቴክኖሎጂ ችግር ተግዳሮት ካልሆነ በስተቀር አጠቃቀሙ ላይ ብዙ ችግር የለም የሚለው ነው በራሳችን ያየ ነው። ከዚህ አንጻር በሴክተሩ የነበረውን የሲስተም ካፓሲቲ ለማሳደግ ሞክረናል ማለት ነው። አሁንም ቢሆን የመቆራረጥና ብቅ ጥልቅ ገብቶ የመውጣት ችግሮች ስላሉ እኛም እንደ ዞን ደውለን የምንጠይቃቸው ነገሮች አሉ ማለት ኦዲት ለማድረግ የምንቸገርበትን አግባብ የጊዜው የምንናበብበት ነገር አለ። በተለይ ከቴክኖሎጂ ጋር ተያይዞ ያለው ጉዳይ ቴክኖሎጂ አሁን ላይ ለገቢ መዋቅር ብቸኛ አማራጭ ነው። ያለ ቴክኖሎጂ የትኛውን ስራ መስራት አይቻልም። አንዳንድም የገቢዎች ሚኒስቴር ድረገጽ ተከታተሉ። አሁን ቅድም የምንለው ፋይዳ፣ ካሽ፣ ኦዲት ሁሉም ነገር በሲስተም ነው የሚሆነው። ስለዚህ የቴክኖሎጂ አጠቃቀም ላይ መሰረታዊ ለውጥ ማምጣት ያስፈልጋል። በአመለካከት ደረጃ ማመን ያስፈልጋል። በኪሎ ደረጃም ራሳችን ማወቅ መቻል አለብን። ቴክኖሎጂ ማናጠናክር ከሆነ ብዙ ሀብት መሰብሰብ አንችልም። አሁን የዲጂታል አልፈን ወደ አርቲፊሻል ኢንቴሊጀንስ የተገባል። ከዚህ አንጻር ቴሌግራም እንኳን በወጉ ማይጠቀም መዋቅር አለበት። በጣም የሚያሳዝነው ማለት ቴሌግራም አሁን ቅድም የመሬት ምናምን የምትሉት እኮ ከ3 ወር በፊት የተለቀቀ መረጃ ነው። ከዚህ አንጻር ራሳችን ሰብሰብ አድርገን ከቴክኖሎጂ ጋር መታረቅ በጣም ያስፈልጋል። ስለዚህ እያንዳንዱ ስራቻችን ሚንሰራው በቴክኖሎጂ ነው። አሁን ደግሞ ሲግ ታክስ ይቁም የተባለ ነው። ወዴት የተላለፈ ነው? ወደ ፋይዳ የገባን ነው። የፋይዳን ጠቀሜታ የገቢ ጽሕፈት ቤት ኃላፊዎች በደንብ ሰልጥናቸዋል። በጠቅላይ ሚኒስትር መሪነት የቀረበ ሰነድ ሲሪየስ ላይ አይታቸዋል። እኛ ያወራን ያለውን ስለ ማኑዋል ነው። ከዚህ መውጣት ያስፈልጋል። ሳንወድ በግድ መውጣት ነው። ስለዚህ ቅድም ከኪሎት ከተለያዩ ጉዳዮች ጋር ተያይዘው ዞኑ የተወሰነ ባለሙያዎችን መርጦ ማሰልጠን አለበት፣ ማብቃት አለበት። ከዚህ በፊትም ተነጋግረናል። ከዚህ አንጻር የክህሎት ጋፕ ያለበትን ቦታ ለይቶ አንዳንድ ቦታዎች ቀጣይ ሰነድ ተዘጋጅቶ ስልጠና የሚሰጥበት ሁኔታ ይኖራል። ይሄን አሰባሰብና መረጃ ቴክኖሎጂ ኃላፊነት ወስዶ መፈጸም አለበት። በአጭር ጊዜ ከ30 ወዲህ ስልጠና ትሰጣላችሁ፣ ዝግጁ ማድረግ ያስፈልጋል። ይሄ ካልሆነ በጣም ስለምንቸገር በዚህ ልክ በደንብ መውሰድ ነው። ዶክመንቴሽን የሚባለው ነገር በጣም ኢምፖርታንት ነው። አናላይሲስ የሚባለው ነገር በጣም ኢምፖርታንት ነው። ይህን ሰብሰብ አድርገን መረጃ ቴክኖሎጂ ላይ የሚገባ ሰው ከሴክተር ኃላፊ ጀምሮ ተደጋግፎ መስራት ያስፈልጋል። ከሰው ሀብት ልማት አንጻር የምርታማነት ላይ በተገቢው መንገድ መስራት ያስፈልጋል። እኛ ጋር ያለን የሰው ኃይል 43 አካባቢ ነው፣ 58 ያስፈልገናል። በእርግጥ አሁን ቆዳችን ሰፍቷል። ከዚህ አንጻር የሰው ኃይል በደንብ ተጨማሪ አድርገን መሄድ እንዳለብን ይሰማኛል። ዞሮ ዞሮ ግን ያለውን ምርታማ አድርጎ ከመጠቀም አንጻር በትኩረት መሰራት መቻል አለበት። ትልቁ ፖቴንሻል ቦንጋ ከተማ ነው። በተገቢው መንገድ ፖቴንሻላችን ለይተን መስራት ካልቻልን ዞኑም አቅሙ የሚጎተትበት ሁኔታ ነው የሚኖረው። ስለዚህ 15% ድርሻውን ያዝነው እኛ እንደመሆናችን መጠን በተገቢው መንገድ የሰው ኃይል ምርታማነት ላይ በትኩረት መስራት መቻል አለብን ብዬ ወስዳለሁ። ስለዚህ ከዚህ አንጻር በደንብ ሰዎችን አረባርበው ከመስራት አንጻር ከሰራነው በተሻለ 3-4 እጥፍ አድርገን መስራት ካልቻልን ማሻገር ትንሽ ያስቸግራል የሚል ሀሳብ ለመስጠት ነው። እውነት ለመናገር እንደው ይሄ የሰው ኃይል ምርታማነትን በአግባቡ እየመራን ነው ወይ ስንል ያው ብዙ የሚቀሩ ነገሮች አሉ።
የተሰበሰበ ገቢ ሲካፈል ለተቋሙ ባለሙያ ሲባል ሁሉም ባለሙያ እኩል ለገቢ ተግባር ለገቢ አሰባሰቡ ለሁሉም ተግባር አስተዋጽኦ ያደረገ ነው የሚል ነገር ስናይ ያው ሰፊ ውስንነቶች አሉ። የአቅም ውስንነት አለ፣ የግንዛቤ ውስንነቶች አሉ። እነኚህ ነገሮችን እየደገፉ ሁሉም ባለሙያ ፊት ለፊት የወጣ ባለሙያን የመፍጠር አንጻር ያው አሁንም ቢሆን የሚቀሩ ነገሮች አሉና እዛ ላይ ያው ባለሙያን የማሟላት አንጻርም ያው ሰፊ ክፍተቶች አሉ። በተለይ ዋና አስተዳደሮች ላይ ዳይሬክተሮች ቦታዎች ላይ ባለሙያን ከማሟላት አንጻር በጣም ውስንነቶች አሉ። ከአሰባሰብ ጋር አሁን እንደተባለው የገቢ አሰባሰብ እንትናችን እየሰፋ ነው እየመጣ ያለው። እቅዳችንም እየሰፋ ነው። እቅዱ ሲሰፋ ደግሞ እያንዳንዱ ቦታዎች ላይ ተሯርጦ ገቢ ለመሰብሰብ የአሰባሰብ ላይ ያለው መዋቅር አሁን ቢሆን ያልተፈታበት ነገር ነው ያለውና ቀጣይነት ላይ የሚታይበት ሂደት ቢኖር ጥሩ ነው። ሁላችን ገቢ ምንድነው ብሎ ነገር እናውቃለን። ያው ገቢ ማለት ለአንድ ሀገር ወሳኝ መሳሪያ መሆኑን ማወቅ ነው። ለአንድ ሀገር ግንባታ፣ ለአንድ ሀገር ባህል እድገት፣ ለአንድ ሀገር ፖለቲካዊና ማህበራዊ ጉዳዮች እነዚህ አይነት ጥያቄዎች ምላሽ ለመስጠት ገቢ ወሳኝ ነው የሚለውን ካልወሰድን ለዚህ ተቋም አስቸጋሪ ነው የሚለውን ነገር መውሰድ መቻል አለብን። ያው ከዚህ ስነሳ ሁሉም ለዚህ ለገቢ አሰባሰብ ስራዎች በዋናነት ሁሉም አካል ትኩረት መስጠት አለበት። ያንዳንዱ የተቋሙ ባለሙያን ጨምሮ ከፖለቲካ አመራሩን ጨምሮ ሁሉም የራሴ ነው፣ ሁሉም የኔ ነው፣ ልማት የኔ ነው የሚለውን ነገር፣ ጸጥታ የኔ ነው፣ ትምህርቱ የኔ ነው የሚለውን ነገር ሁሉም ካልወሰደ አስቸጋሪ ነው የሚሆነው። ከዚህ አንጻር ሚናውም ከባድ ስለሆነ ከዚህ አንጻር እኔ በተለይ ከቀረበው ሪፖርት አንጻር ሪፖርቱ ላይ ቅድም በየትኩረት መስኩ ሪፖርቱ ቀርበዋል። በተለይ ከቀረቡት ከትኩረት መስክ አንድ ከሰው ኃይል አንጻር የቀረበው ሪፖርት ላይ በእርግጥ በየወቅቱ ይሄ ሪፖርት ያው ተመሳሳይ ነው። አንዳንዴ ሪፖርቱ በተለይ የሰው ኃይል ለአንድ ገቢ አሰባሰብ ወሳኝ መሳሪያ መሆኑን እኔ እረዳለሁ። ቅድም ከሰው ኃይል ምርታማነት ጋር ተያይዞ ምርታማነቱ በሰው ነው፣ ከሰው ኃይል ጋር ይያያዛል። ስለዚህ ያንን ምርታማነት የሚያሽመደምድ እንትን ስለሆነ ነው። በተለይ አዲሱ ፈርጅ 3 ከተሞች ጋር ተያይዞ በተለይ ከዚህ ከመዋቅር ጥያቄ ጋር ከመዋቅር ጋር ተያይዞ እስከ ታች ያለው የመዋቅሩ አልወረደም። ይሄ የመዋቅርን ችግር ጉዳይ ማን ነው የሚፈታው? መቼ ነው የሚፈታው? ብዙውን ጊዜ ጥያቄ እናቀርባለን። ጥያቄዎቹ እስከ ዛሬ ምላሽ ባለማግኘታቸው በተለይ እንደኔ ከሰው ሀብት አንጻር ኃይል አንጻር ችግሮቹ ተያይዘው ስለሚነሱ ነው። ገቢም በዛ ልክም ይቀንሳል፣ ያመልጣል፣ ይመክናል። ገቢ በተለይ ገቢ ስራዎች በተለይ ማዕድንን የሚጠይቅ ነው፣ ተራርጦ መስራትን የሚጠይቅ ነው። ያለን ሰው ኃይላችን በጣም ውስን ነው። ባለሙያውን በተለይ ትላልቅ ስራ ሂደቶች ባለሙያ የለንም። እኛ አሁን ተራርጦን እየሰራን ያለ ነው። እሱ አካባቢ ምናልባት እንደውም ክልሉ ፈቅድ 1-2 ባለሙያ ቢቀጠር የተሻለ ውጤት እናመጣለን ነው። ሌላ እነዚህ ዳይሬክተሬት ቦታዎች ላይ ብዙ ጊዜ አሁን ተቸግረናል። እኛ እንደኛ ወረዳ የወረዳ መንግስት ሁሉ ይሰራሉ የሚሉ ሰዎች በተለይ አሁን ጨና ላይ ልምድ ያላቸውን ባለሙያዎች አመጥቶ ካስቀመጠ በኋላ ውስጥ ያሉ ያው መመሪያው ለውስጥ ባለሙያ ነው ቅድሚያ የሚሰጠው ይላል። ውስጥ ያለው ባለሙያ ደግሞ ባለው መደብ ላይ እንኳን ውጤት ያላመጣውን እዛ ጋር ማስቀመጥ ትንሽ ችግር ነው ብሎ ያው ወረዳም የያዘበት አግባብ አለ። እዚህ ላይ ዞን ከደገፈ ያው ጥሩ ባለሙያ እዛ ጋር ተቀምጦ ያው መጠቀም ይቻላል የሚለውን ለማከል ነው። እዛ ውጪ ያው ትንሽ ሎጂስቲክ አካባቢ እንቸገራለን። ሪሞት ኤሪያዎች አሉ። ትንሽ ያው ሞተር ምናምን ያስፈልጋል። በእርግጥ ያው ለወረዳ ነግረን በጀት ይዟል። አንዳንድ ሞተር ምናምን መገዛ ከሆነ ተራርጠን ያው የተሻለ ውጤት ያው ለማምጣት እንሞክራለን ነው። በመጨረሻም ያው አሁን ያለንበትን ያው ደረጃ እናውቃለን። ለቀሩን ጊዜያት ያለውን ያው ሸንሽነን ተራርጠን ያው እቅድ እንደርሳለን ነው። ከሰው ሀብት ጋር ተያይዘው የተነሱ ጉዳዮች አንደኛ ሰው ሀብት በጣም ያስፈልጋል፣ ግን ምርታማነቱ በደንብ መታየት አለበት። ሰው ምንድን ነው የሰራለው? ሀብት መሰብሰብ አለበት። ባለፈው የሆነ ተቋም ሲንገመግም አንዳንዱ ፑል የሚያጫውት፣ አንዳንዱ ጤፍ ምነግድ፣ አንዳንዱ ሌላ ቦታ ላይ የሚባል ነገር አለ። የእኛን ተቋም አልገመገምም። የእኛ ግን መፈተሽ አለበት። በዚህ ልክ እንደ ፑል የሚያጫውት የለም ወይ? ካርኒ ኪሱ ሾግቶ ሁሉ ጊዜ በረት ላይ ተሰልፎ ያለ ባለሙያ የለም ወይ? በረት ላይ ሁሉም ሰው መሰለፍ የለብንም ከዚህ በኋላ።
ሁሉም ሰው ነርታችሁ አስገብታችሁ ምንም አጥሩ እና እስቲ ምን ያክል ባለፈው ቦንጋ ጉመና ይና ቦንጋ በደንብ ወስላችሁ የሚሰሩት ማለት ቦንጋ እኮ ያሾፈ ነው። ማዘጋጃ ራሱ የጣለው ቦንጋ እንትን ነው ተቀናጅተው አይሰሩም። ስለዚህ ሰው ሀብት ምርታማነት በደንብ መታየት መቻል አለበት። ኦፍ ኮርስ ቅጥር ምናምን ያላችሁት ነገር አሁን የከተማ አስተዳደሮች ችግር ይታወቃል። ግን አውራዳ ከተማ የሰው ሀብት ስለሌለኝ የወደኩት ቢል አይደለም። አንድ ሰው መሰብሰብ ያለበት ገቢ ይወደጋል። ስለዚህ ከዚህ አንጻር ከተማ እኛም ባለፈው ክልል ላይ አነስተናል። ይብን የመደብ መታወቂያ ቁጥር የላቸውም ከተማ አዳዲስ ከተማ አስተዳደሮች ይሄ ቶሎ ምላሽ ይሰጥ የሚለው ነገር ለክልል ኢንፎርማል ከአደረጃጀት አንጻር ቀጣይ በሂደት የሚታይ ነው የሚሆነው። በእርግጥ ችግር አይደለም ብዬ አይደለም፣ ችግር ሊሆን ይችላል። ግን ያለንን እንደው በቁርጠኝነት መፈጸም በጣም ያስፈልጋል የሚለውን ሲሪየስሊ ብንወስድና ብናስተካክል ጥሩ ነው። ይሄ ካልሆነ እንቸገራለን። ደረጃ መርሃ ግመታ አንጻር እውነት ለመናገር ከግመታው ላይ ያሳለፍናቸው ወቅቶች ይታወቃሉ። ወደ 1500 የሚጠጋ ቅሬታ የቀረበበት መዋቅር ካለ ቦንጋ ከተማ። ነገር ግን ይሄን ቅሬታ ማኔጅ ለማድረግ ሙከራ ተደርጓል። ከእናንተም ጋር በመቀናጀት ከክልሉም ጋር ከከተማ አስተዳደርም ጋር በጋራ በመሆን ቅሬታዎችን ማኔጅ ለማድረግ ተደርጓል። በዛም ውስጥ የክልሉ ያስቀመጠው የግመታ ጣሪያ ያሟላው ቦንጋ ከተማ። ነገር ግን ግመታ ውስጥ አንዳንድ ደረጃ ውስጥ መግባት የነበረባቸው ግብር ከፋዮች ሳይገቡ ያለፉበት፣ በሂደት ውስጥ ደግሞ ቤት ዘግተው በተለያየ መንገድ ሳይገመቱ ያለፉበት ሁኔታ ይኖራል። ከዛም ውጪ ይህንን ስራ በሚመለከት ካስኬድን በኋላ በግመታ ሂደት ውስጥ ሲያልፉ በትክክል ሊገመት የሚገባውን ሂደት ተከትሎ ደረጃ ውስጥ ያልገቡ ግብር ከፋዮችን ፈትሸን ደረጃ ለውጥ አድርገናል። አሁንም ባለው ጊዜ ማለት ነው ፈትሸን ደረጃ ለውጥ አድርገናል። ከግመታ በኋላ እንኳን በርካታ ለግብር ከፋዮች ተፈጥሯል፣ በርካታ ለቷ ግብር ከፋዮች ተፈጥሯል። ይሄ በመረጃም ስላለ ያው ይኖራል ብዬ ስለማስብ ፊገሩን እዚህ ባላስቀምጥም በመረጃ በአሰባሰብ በኩል ይደርሳል ብዬ አስባለሁ። ከዚህ ከተለያዩ ማህደር ምርመራ ከኦዲት ጋር ያሉ ነገሮች ያው በእርግጥ እኛ ወረዳ ላይ ማህደር ምርመራ የተደረገ ነገር የለም። ያው ሲጀመር ማህደሩን እያንዳንዱ ባለሙያ ዴስክ ኦዲት እያደረገ በአግባቡ ውሳኔውን እየሰራ ግብር አሰባሰቡን እንዲሰራ ያው ክትትል ማድረግ ተገቢነት ነው የሚኖረው የሚል ነገር ነው ያለኝ። ከዛ ባሻገር ያው ትልቅ አሁን ለኦዲት ስጋት እንትን ያሉ ማህደሮችን ወደ ዞን ማዕከል መጥቶ የታዩበት ሂደት ነውና ያለው ያው ከዛም ሪስክ ናቸው ብለን የለየናቸው ማህደሮች ናቸው በኦዲት የታዩ ያሉት። እነኚህም ያው በወጡ ከዛ የተወሰነ ገቢ እናገኛለን የሚል ሂደት ነው ያለን የሚል ነገር ነው ያለኝ እና ያው አደራ ገንዘብን በሚመለከት እንዳጠቃላይ በዞን ደረጃ በዚህ ደረጃ መገምገማችንን ሁሉም ራሱን ሂስ አድርጎ መውሰድ መቻል አለበት። ይሄ በጣም የጋራ ገቢ አይለቀቅም ተብሎ መያዙ እኔ ተገቢ ነው ብዬ ነው ማስበው። ምክንያቱም የመብት ጥያቄ ለማቅረብ ግዴታችን መፈጸም መቻል አለበት። ስለዚህ ሁሉም መዋቅር እኛም በከተማችን ያለውን ያደራ ገንዘብ አሁን አስተላልፍ ያለው ለፋይናንስ በእርግጠኝነት እስከ ዛሬ ከሰዓት በኋላ ይደርሳል ብዬ አስባለሁ። ተለቅሞ በተገቢው መንገድ ሊተላለፍ ይገባል። ማይነር በሆነ ኬስ ልንገመገም አይገባም በክልል መድረክ። ስለዚህ ሰዎች የወረቀት ስራ እየሰሩ ሊቀድሙን አይገባም የሚለው ነገር በደንብ ወስደን ቀጣይ ባሉ ጊዜያትም ፋይናንስ አካባቢ የሚታዩ ጉለቶች አሉ። በእርግጥ ፈጥነው መረጃ የመስጠት ፈጥነው አደራጅቶ የመላክ ሌሎችንም የትምህርትም የጤናም መሰል የሆኑ መረጃዎችን በተገቢው መንገድ ጊዜውና ሰዓቱን ጠብቆ ወቅቱን ጠብቆ ከመላክ አንጻር ከፍተኛ ክፍተት እንዳለ ገምግመናል። እዛ አካባቢ ያሉ ነገሮችን በእርግጠኝነት ቀጣይ ባሉ ግዛት ይታረማሉ ብዬ አስባለሁ። ያው እናንተ ሄዳችሁበት አቋም በጣም ደስ ብሎናል። ምክንያቱም ትንሽ ብር የምንልከው ብዙ ሚሊዮን ብር ወደኛ የሚሄደው በመያዛችሁ እንግዲህ ትላንት ነው ወይ ትላንትና ወዲያ 84 ሺህ ብር 5026 ፋይናንስ እንግዲህ ስንጨቃጨቅ ያስገባበት ሁኔታ ነው ያለውና 5007 1103
እነዚህ የሚባሉ ገቢዎች እኛ ደብዳቤ ከመጻፍ ቅጻቅጾችን ከመላክ ቦዝነን ሳይሆን ወደ ፋይናንስ አካባቢ ላይ ሄዶ የሚታነግበት መሆኑን ነው። ቅድም ሌሎች እንደተናገሩ በዛ በኩል የተቸገርን መሆኑን ነው ለመግለጽ የሚፈልገው። ቅድም የትኩረት አቅጣጫ ተብሎ የቀረቡ ጉዳዮችን በደንብ መዝግባቸው ይዟቸዋል። እዛ ላይ ብዙ ማብራሪያ አያስፈልግም። ኢዳ መመለስ መቻል አለበት። መጀመሪያ መረጃ ለዩ፣ በስም ዝርዝር ይውጣ። ኢዳዎች በሙሉ ተመልሶ ማለቅ አለበት። መረጃም አጣሩ። መረጃም አይጣራ ከሆነ እጅግ በጣም አደገኛ ችግር ውስጥ እንገባለን። የተቀመጠው ቁጥር ፊገር 97 ሚሊዮን ነው የሚለው የከፋ ዞን፣ ግን የአንድ ወረዳ 44 ምናምን ሚሊዮን ነው። ቅድም ጊምቦ ብቻ ነው እዳ የለኝም ያለው፣ ግን በደንብ አጥሩ። የግድ ይኑር አይደለም፣ ያለውን በደንብ አጥርታችሁ የለም ወይ የሚለው ነገር በተገቢው ተረጋግጦ መምታት መቻል አለበት። ስለዚህ ኢዳ ላይ አፈ ጉባኤ የሚመራ ኮሚቴ አለ። ካደራጃችሁ ይሄን መጠቀም መቻል አለባችሁ። ጸጥታው መደገፍ አለበት፣ ፖሊስ መደገፍ አለበት። ሚያዝ ዕቃ ንብረት ምናምን የለም ያላችሁ አረጋግጣችሁ ለእኛም መላክ ነው። ይህን አሰባሰብ በደንብ ኃላፊነት ወስዶ መያዝ አለበት። እኛም ለክልል እናቀርባለን። እነዚህ የጠፉ ናቸው፣ እነዚህ ሀብት መሰብሰብ አንችልም የሚለው ነገር ዴስክ ኦዲት በተለየ ሁኔታ ትኩረት መደረግ አለበት። ኦዲት መደረግ አለበት። እያንዳንዱ ዜሮ የሚባል ነገር ከዚህ በኋላ ምክንያታዊ መሆን አለበት። ያለ ምክንያት ዝም ብሎ የሚመጣውን ሪፖርት የሚቀበል ባለሙያ ትውልድ የገደለ ነው፣ አካባቢ የገደለ ነው። ትውልድ ገዳ አካባቢ ገዳ ከሚባል ነገር መውጣት አለበት። ይሄ ታሪካዊ ስህተትን መፈጸም የለብን። የራሳችን እንጠብቅ በደንብ ማለት ነው። ቫትና ቲዮቲን በሚመለከት በከተማችን ደረጃ እውነት ለመናገር ለክልልም ለዞንም ተሞክሮ የሚሆኑ ስራዎችን እየሰራ ነው። ለክልልም ለዞንም ተሞክሮ የሚሆኑ ስራዎችን እየሰራ ነው። ብዙ የወረዳ ሽሽንዳም ሌሎች አካባቢዎች ያሉ የገቢ ኃላፊዎች ጋር ኮሚኒኬት እናደርጋለን። አንዳንዴም መረጃዎችን ለመለዋወጥ እንሞክራለን። ይሄ ነገር ተደራሽ መሆን መቻል አለበት። በተለይ በደረሰኝ ላይ ያለው ክትትል ስርዓት ተደራሽ መሆን መቻል አለበት። ቅድም ሪፖርት ሲቀርብ አይቻለሁ። በስጋት መስፈርት የተለዩ መዋቅሮች 00 የሚላል እውነት ደረሰኝ የሚቆርጥ ግብር ከፋይ ኖሮ ነው ወይ? ወጥ በሆነ መንገድ የታክስ ስርዓቱን የማያዛንፉ ግብር ከፋዮች እዛ አካባቢ ጠፍቶ ነው ወይ? ወይንስ ላለመነካካት ሻዱ አድርገን አልፈን ነው የሚለውን ሁላችንም ማየት መቻል አለብን። ስለዚህ ደረሰኝ አካባቢ ላይ ያለው ክፍተት ዞሮ ቦንጋ ከተማ ላይ ለማስተካከል ቢሞክርም ወረዳ ላይ ተደራሽ መሆን ካልቻለ ሊዋረስ የሚችልበት ሁኔታ ነው የሚኖረው፣ ነጋዴ ስለሚናበብ ማለት ነው። ስለዚህ ከዚህ አንፃር ቦንጋ ከተማ በእርግጠኝነት በ14 ቀን አንዴ በሳምንት አንዴ ኦፕሬሽን ይሰራል። ከዚህም በኋላ ባለው ጊዜ በደንብ እንሰራለን፣ እናስተምራለን፣ ጎንዮሽ እንሰራለን። የአስተምሮ ስርዓታችን ይቀጥላል። የክህሎት ስልጠና በከተማ ደረጃ ሰጥተናል። ከ2 ሳምንት በፊት ኦልሞስት በደንብ የፊት ለፊት ስልጠና በከተማ ደረጃ ሰጥተናል። ዞኑን አልጠበቅንም። ዞሮ ሁሉም በዚህ ደረጃ መሄድ መቻል አለበት። ዞኑን መጠበቅ የለበትም። ስለዚህ የፊት ለፊት ስልጠና ሰጥተናል። ቤት ለቤቱም ቅድም እንዳያችሁት የጥሩ ነገሮች አሉ። ግን ግብር ከፋዩ ተቀይሯል የሚለው ስንመለከት ጉለት ያለበት በተደጋጋሚ 3 ጊዜ የተቀጣ ግብር ከፋይ አለ በቦንጋ ከተማ። ቦንጋ ከተማ አንድ ቤት ላይ 2 ኦፕሬሽን በብቸኝነት ሰርቷል። 50 ሺህ ብር አስተማሪ አይደለም ብለን 100 ሺህ ብር አንድ ግብር ከፋይ ቤት ሰርተናል። ነገር ግን እንደዛም ሆኖ ያ ግብር ከፋይ አሁንም ጭምር እየሰጠ አይደል። ስለዚህ ምን ማድረግ ያስፈልጋል? ህግ መከበር መቻል አለበት ብለን እናስባለን። ቀጣይ ባሉ ጊዜያት ህግ መከበር አለበት የሚለውን ነገር ይዘን በትኩረት መሄድ መቻል አለብን። ሰው ገንዘብ በተለያየ መንገድ እያገኘ ስለሆነ የተጠያቂነቱን ጉዳይ ብዙም እኛ ረግጠን ስላልሄድን ገንዘቡ ላይ ብዙም ትኩረት እያደረግን በመሆኑ ግብር ከፋዩ እየታረመ ስላልሆነ ቀጣይ ባለው ጊዜ አቋም ተይዞ የዞኑም ግብርክ ክልሉም አጠቃላይ ሁሉም መዋቅር አመራሩም ጭምር አቋም ይዞ የማስጠየቁ ስራ ላይ በትኩረት መስራት መቻል አለበት። ሰው መማር አለበት። ከዚህ ከሲግ ታክስ ስራዎች አንጻር በተለይ ታክስን ከማዘመን አንጻር አንዱ የካሽ ሬጂስተር ማሽን ትግበራ ነው። በእርግጥ እንደኛ ከተማችን 8 ሰው በተለይ እንዲገዙ ባለፈ እቅዳችን ያሳካንበት ነገር አለ። ወደ ተግባር በእርግጥ አልገባንም። ባለፈ በማናጅመንት የ6 ወር አፈጻጸም ላይ ይሄን ጉዳይ አነስተን ቀድሞ የነበረው ኃላፊ ያው በመነሳቱ አዲስ
በመጣ ኃላፊ ጋር አንድ ቁጭ ብለን ለይተናል። ችግሮቻችን፣ ክፍተቶቻችን ለይተናል። በተለይ እነዚህ ስራዎችን እንዴት ነው ወደ ትግበራ የምንገባው የሚለው ነገር በትክክል ለይተን የነጋዴዎችን መረጃ ኮፒ አድርገን እነዚህ አይተሞችን ለነጋዴ ጋር በመሄድ ለይተን ወደ 2 ነጋዴ ምናምን ይቀራልና ይሄን አሁን እዛው የተሰራ ነው ያለው። ቢያንስ ነገ ያልቃል የሚለው ነገር ይዘናል። ስለዚህ ቢያንስ ሮብና ሐሙስ አካባቢ ይሄ ነገር አልቆ ወደ ትግበራ ይገባል የሚል ነገር ነው ያለኝ። ነጋዴን ማስገንዘብና ወደ ሌላ ቅጣት እንዳይገባ የግንዛቤ ጋፑን መፍጠር፣ ክፍተት መሙላት ተገቢ ነው የሚሆነው። ለምን ነጋዴው ሲኖር ነውና የገቢ ምንጫችን ሊዳብር የሚችለው። ያለ አግባብ ደግሞ ነጋዴውን ከነበረበት መስክ ማውጣትም ተገቢ ስላልሆነ እዛ ላይ ያለው ጠንከር ያለ ስራ መስራት አለበት። ከዚህ ከደረሰኝ አቆራረጥ ምናምን ጋፕ ያሉትን ዞንም ጋብዘን በስራ ሂደቱ ላይ ተወካይም ስለነበረ እየፈጠርን ያለነው ነገር አለ። ግን ነጋዴው ደግሞ ያለውን ችግር ወደ ተቋሙ ቀርቦ እያወቀ እንዲሄድ ከማድረግ አንጻር ያለውን ነገር ማጠናከር ተገቢ ነው የሚለውን መውሰድ ነው። ቫትና ቲኦቲ ላይ ምንም ማለት ተሎናስ የለም። ቅድም እንዳል ደረሰኝ ቁጥጥር፣ ክትትል፣ ኦፕሬሽን በሁሉም ቦታ ላይ መካሄድ አለበት። ሰው ደረሰኝ አይቆርጥም። ቫት ሪፖርት በተገቢ እናንተ ጋር ይመጣ አይደለም። ቫትና ቲኦቲ ላይ ሁሉም ሀገር ላይ በተለየ ሁኔታ ክትትል አድርጎ ደረሰኝ የማይቆርጡ ነጋዴዎች ላይ እርምጃ ውሰዱ። ዞ መደገፍ ባለበት ቦታ ላይ ይደግፋል። ምንም አደረባይነት አስፈልግ። አሰልጥኑ፣ አስተምሩ። አልመለስም ያለ ሰው ጋር እርምጃ ይወሰዳል። ቦንጋ ከተማ የራሱን እንጂ ይወሰዳሉ፣ ዞኑ አይደለም ወይ ክልሉ መጥቶ አይደለም። ከዚህ አንጻር ሁሉም ቦታ ላይ ደረሰኝ ሰው መቁረጥ መቻላል። ምንም አይነት ድርድር ውስጥ መግባት አስፈልግ። የህግ የበላይነት ይከበር የሚለው ነገር ሁላችንም ይዘን የሚመጡ ሪፖርቶችን አጣርተን በደንብ መነጋገር አለብን። ሌላኛው ውዝፍ ዕዳ ነው። እንደ ከተማችን ቅድምም ሲለይ እንዳየሁት ወደ 3 ሚሊዮን አካባቢ ውዝፍ ዕዳ እንዳለ የተለየበት ሁኔታ አለ። ግን እኛ ሁሉንም ቦታ አስይዘናል። ከ10 በላይ የሚሆኑ ግብር ከፋዮች በዞን አካባቢ ክስ መስርተናል። የተቸገርነው ሚያዝ ንብረት የላቸው፣ ቦታም የላቸውም፣ ተሽከርካሪ ሊብሬም የላቸው። እነኚህ ሰዎች በሂደት ተጠያቂ ከማድረግ አንጻር እየሄድን ያለንበት ርቀት አለ። ነገር ግን እንደው ፈጥነው መጠየቅ በሚችሉበት ሁኔታ ላይ ተይዘው መጠየቅ በሚችሉበት ሁኔታ ላይ ስትሮንግሊ መሄድ መቻል አለብን። ከዚህም ውስጥ በኔጎሺዬሽን አብዛኞቹ ግብር ከፋዮች የመጡ ቢሆንም በርካቶቹ ግን መጥቶ ለመክፈል ፈቃደኛ ያልሆኑ ግብር ከፋዮች አሉ። የምንይዘው መያዣ ስለሌለን ማለት ነው። ከዚህ አንጻር እዛ አካባቢ ያሉ ነገሮችን ተናበን ያው በፍትሐ ብሔር ነው የሚጠየቁት የሚል ነገር ስላለ ፍትሐ ብሔር ደግሞ ረጅም ጊዜ የሚወስድ ነው። ከዚህ አንጻር እዛ አካባቢ ያለው ነገር ነው ፈጥኖ የመንግስት ግብርና ታክስ መምጣት በሚችልበት ሁኔታ ላይ መሄድ ምንችል ጥሩ ነው ብዬ አስባለሁ። ይሄ ውዝፍ አካባቢ ላይም እንደተባለው የመረጃ ጋፖች ከመድረኩ እንደተገለጸ እኛም ጋር አይኖርም ብዬ የሚሄደው ነገር የለም። ችግሩን ወስደን እቅዱ ከዚህ በላይ ይሆናል የሚለው ያስማማናል። እያንዳንዱ የሊዝ ውዝፍ ምን ያህል ነው? ከሊዝ ውጭ ምን ያህል ነው? መደበኛ ምን ያህል ነው? ጣራና ግድግዳ ያወዘፈ ማን ነው? ከመደበኛ ግብር ያወዘፈ ማን ነው? ኦዲት ሄዶ ያልከፈለ ማን ነው? የሚሉ ብዙ መረጃዎች ስላሉ እነዚህንም አጠናክረን ብንሰራ ውጤታማ እንሆናለን የሚል ነገር ነው አለኝ። ከማዘጋጃ በተለይ ከዚህ ከጣራ ግድግዳ ጋር ተያይዘው መደብ ስራዎችን እዚህ ውዝፍ ላይ ያሉ ማዘጋጃ ጣራ ግድግዳዎች ካሉ እንደገና መጣራት አለበት የሚለው ከማዘጋጃ ጋር በመናበብ እነዚህ ላይ በተለይ ሌሎችንም በተለይ ህገወጥ ስራዎች ላይ በከተማ ውስጥ ያሉ ህገወጥ ነጋዴዎች ላይ በተለይ የተቀናጀና የተደራጀ ክትትል ማድረግ አለብን። በተለይ ደካ ላይ ህገወጥ ይበዛል። ህገወጥ በጣም ይበዛል። በጣም ስለሚበዛ እነዚህ ላይ በህብረት በግብረ ኃይልም ወጥቶ መስራት አስፈላጊ ነው የሚል ነገር ይዘን አቅደንም በእቅድ አስደግፈን ተዋይተን በዛ ከዚህ ስብሰባ በኋላ ወደ ታች ሄደን ከባለድርሻ አካላት ጋር ተገናኝተን እኛም ተነጋግረን እንወጣ ሆኖ በተለይ ከማዘጋጃ አንጻር ያሉ ችግሮች በጣም አሉብን። የአደራ ገንዘብ ለምንድን ነው እናንተ ሰብስባችሁ ማታስገቡት? ይሄ ገንዘብ ለኛ የመጣ ጥቂት ገንዘብ ለምናስገባው ለምንድን ነው? ካሽ እጥረት ተብሎ እዛ የተበላ ገቢ ኃላፊ የሚተወው ነው።
አንተ ስለምን ታስተላልፋለህ? ታች ሲክድ ቻሌንጅ አታደርግም? ለአንተ እኮ ነው የምናስተላልፈው የጋራ ገቢ። በቃ ይሄን ካላስገባ አላስገባ ማለት ለምንድን ነው የማትይዘው? 50 26 11 03 የአደራ ገንዘብ በተገቢው ሂዶም ለኛ የሚመጣ ገንዘብ አለ። ባይዞ አሁን ቦንጋ በርካታ ገንዘብ አለ እኛ ጋር ሂዶ 7.5 ሂዶ የሚመጣው አብዛኛው ገንዘብ ቦንጋ ከተማ ነው። ቦንጋ ለምንድን ነው ማስገበም ብሎ ነገር ዝም ብለን ስናይ ብንተጋገዝ ምናልባት ወረዳ ፋይናንስ አካባቢ ያለ ችግር ካለ እሱን እንጋራ የሚለው ነገር ብንወስድ እናንተ ለብቻ ከምንጥል ይሄን በደንብ መያዝ አለብን። ሁሉም ክብር የሀገር ክብር የዜጎች ክብር የሀገር ክብር ገጠር መሬት መጠቀሚያ አንጻር ያለው ነገሮች ያው እኛ የጀመርናቸው ነገሮች አሉ። ያው ከናንተም መነሻ ተሰጥቶ ያው ወደ 13 ሺህ የሚጠጉ የግብር ከፋዮቻችን ናቸው። ያው የገጠር መሬት መጠቀሚያ ግብር የሚከፍሉ አርሶ አደሮች እነኚህ መረጃዎችን ያው በኢኮኖሚና በአገልግሎታቸውን የመለየት ስራዎችን የጀመርናቸው ነገሮች አሉ። እሱንም ቢሆን ያው እንደጀመርነው በአጭር ጊዜ ውስጥ ጨርሰን የምናስተላልፍና ከዘርፉ ማግኘት ያለብንን ገቢ በአግባቡ የምንሰበስብ መሆኑን ያው የጀመርናቸው ነገሮች አሉ። ከዛ ባሻገር ምናልባት አሁን እንደኛ ወረዳ በአዲስ ልኬት የተጀመሩ ነገሮች አሉ። አሁን የተቸገርነው ለዚህ አመት አይደርሱም። ትንሽ እንትን ስጋት የፈጠረብን ከዚህ በፊት አሁን እስካሁን በወረዳችን ግብር የሚከፈለው መሬት 16 ሺህ ሄክታር አካባቢ ነው። አሁን በአዲሱ ልኬት ተጣርቶ አላለቀም። ወደ 31 ሺህ ሄክታር ከፍ ያለበት ሂደት አለ የሚል ነገር ነው ከግብርና ጽሕፈት ቤት ያው ኢንፎርማሊ ያገኘነው መረጃ። ምናልባት ዘንድሮም ጨምረን ቀጣይም ስንጨምር ያው ሌላ እንትን እንዳይፈጥርብን የሚል ነገር ስናደርግ አሁን እሱን ከጠበቅን ያው ለዘንድሮ አይደርስልንም። ስለዚህ አሁን ባለው እየሰራን ደግሞ ቀጣይ ላይ የተሻሻለው መረጃውን ስን ተጠቅመን ያው ግብር ውሳኔ እንሰራለን የሚል ነገር ነውና ያለ ሀብትን በአግባቡ ከመጠቀም አንጻር የመሬት መጠቀሚያ ሄክታሬጁ በጣም ችግር ያለበት ነው። ለዘመናት ሲጠቀሙበት የቆዩ ስለሆነ ምናልባት ቅድም ወንድም ስል ከነበረው አንጻር ግብርና ላይ ስነድ ወደ 60 ምናምን ሺህ 68 ሺህ አካባቢ ሄክታር አለ ይላል። እኛውን ስንመዘግብ ወደዚህ የሚሻገር አይደለም 40 ላይም ላይደርስ ይችላል ከመረጃ አንጻር ማለት ነው። እነዚህን ችግሮች እንዴት ነው አሁን ወደ ልኬት አንገባም፣ ግን አሁን ባለን ተጨባጭ መረጃ ላይ ለማስከፈል የሄድንበት ርቀት ይሄን ያክል ይሆናል ማለት ነው። ከ30 ከሚሆኑት ወደ 25ቱ ምዝገባ አልቋል። በዚህ 3 እና 4 ቀን ውስጥ ጨርሰን ማሳወቅ የምንችልበት እድል አለ የሚለው ነገር መውሰድ ነው። መሬት መጠቀሚያ ግብር ላይ ምንም ሌላ ልኬት ውስጥ አትግቡ። ይነሲም ይብዛም ቀድሞ የነበረው ነው የምናስከፍለው። አሁን ታች ሰው ወርዶ ምናምን የሚባል ነገር ከፋይረ መዝገብ ኮፒ አድርጉ ያለው ነገር መዝግቡ። ከዛ በኋላ በሂደት ይሻሻል የሚባል እኛም እንደ ስጋት አቅርበናል ክልል ላይ። ዞሮ ቢያንስ በዚህ እስከ 15 መጠናቀቅ አለበት። እስከ 15 ቅድም ጊምቦ እናመሰግናለን። ጥሩ እየሄደ ነው። ቶሎ ብላችሁ ጨርሳችሁ ሳሚት አድርጉ። ሁሉም ወረዳ እዚህ ላይ እየቀለዳችሁ ነው። ከዚህ በኋላ በርካታ ገንዘብ ነው የሚሰበሰበው። ማሻያ ተደርጓል። ቅድም የምትሉት ባህር ዛፍ እዚህ ውስጥ የሚገባ ነው። ሁሉም ሰው እዚህ ስለሚገባ ከመሬት መጠቀሚያ ጋር ተያይዞ ያለን ጉዳይ በደንብ መውሰድ። ሌላው መንግስታዊ የልማት ድርጅቶች መንግስታዊ ያለው ነው የግል ድርጅቶች ኦዲት አድርግ ደፍራችሁ ግቡ። ከእናንተ ግን በላይ ከሆነ ዞን እንልካለን ከፖሊስ ጋር። ከደረጃ ለነጋዴ በስተቀር እለት ሽያጭ የሚያከናውን ደረጃ ለተዋ ስለሌለ ደረሰኝ ይጠቀማሉ አይጠቀሙም የሚለው አካባቢ ላይ ከሀልቷ ነጋዴዎች በስተቀር እነዛ ጋር የሚጠቀሙ ነጋዴዎች ያሉበት ሁኔታ ነው ያለውና እሱ ላይ በደንብ በተንቀሳቀስን ጊዜ የተሻለ ውጤት ይመጣል። መንቀሳቀሱ እለት ሲጠፋ እንደሚቀዘቅዝ ያየንበት ነገር አለና እሱን አጠናክረን መሄድ ያለብን መሆኑን የተረዳንበትና ገምግመንም የደረስንበት ነገር ነው ያለው። ቀጣይ አቋም መያዝና እነዚህ የገቢ ምንጮችን በደንብ ለይቶ ተቀናጅቶ መስራት አስፈላጊ መሆኑን እኛ ያየንበት ነገር አለንና ስለዚህ ከሚመለከተው አካል ጋር በቅንጅት መስራትና እንግዲህ ህብረተሰቡ የሚፈልገውን ልማት ለማምጣት ቁርጠኝነት ያስፈልጋል የሚለው ነገር መውሰድ ነው ተገቢ የሚሆነው። በቅርብ ጊዜ ተገናኝተን የምንገመግምበት ሁኔታ ይኖራል። ችግሮችን ወደ ክልልም ሌሎች አካባቢዎችም እንልካለን። ከዛ ውጪ ሲክ ታክስ ሲወርድ ዝግጅት አድርጉ።
ክልሉ ለእኛ ሊሰጥ ይችላል። ሺሾንደ ጫና ያው በነጋዴ ቁጥር ነው ዲፔንድ የሚያደርገው ይሰጣል የሚል ተስፋ ስላለ አሁን ሲሄድ የት ነው የሚገባው እንዴት ይሆናል ቢሮ የተለያየ ነገር ሌላ ችግር ውስጥ እንዳይኖር ይሄን ቶሎ ብላችሁ ተቀብላችሁ ሪሶርስ ሽሚያ ነው በዚህ ልክ ወደ ተግባር ለመግባት ዝግጅት እንዳደርጉ እያልኩ ያው አጠቃላይ የነበረው ነገር በዚህ ልክ ይዘን ተመሳሳይ መድረክ ታች ወረዳ ላይ ይፈጠራል። ቅድም ያላችሁት ባለድርሻ አካላት ባለበት ቁጭ ብላችሁ ገምግማችሁ በተለየ ሁኔታ ሙቭመንት ፈጥራችሁ የተሻለ ስራ መፈጸም አለባችሁ። ዞኑ በተያዘው በጀት ዓመት 1 ቢሊዮን 744 ሚሊዮን 159609 ብር ለመሰብሰብ አቅዶ እየሰራ በመሆኑ ሁሉም ባለድርሻ አካላት ትኩረት በማድረግ ሊሰሩ ይገባል የሚለው መልእክታችን ነው። ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትሆን ልቃበልታ ከኛው ጋር አብራ ትደግ ሚገባትን አትታ ግብር የሀገር ክብር ግብር ለዜጎች ክብር